አንድ ሰው አንድ ቦታ ቁጭ ብሎ ሚስቱን በሶስት ፈትቼሻለሁ ቢ መዛሂቦች ሁሉ ምንድነው የሚሉት? ፈቷታል በሶስት። ኢብኑ ተይሚያ አይደለም አለ። አንድ ቁጭ ብሎ ከፈታ 10ም ቢላት እንደ አንድ ነው የሚቆጠረው። አንዳንድ ከአህሉ ሱና ወልጀማዓ መንገድ ያፈነገጡ ከዑለማዎቹ ኢጅማዕ የወጡ ሰዎች የሰጧቸው አንዳንድ ሐዲሶች ላይ የተገለጹትን ባለመረዳትና ሳይገነዘቡ ቀርተው ሹዙዝም ነው። አንዳንድ ጊዜ እያወቁትም ራእይን የማስቀደም አይነት አካሄድም ይሄዱ ሰዎችም አሉና ከዚህ አፈንግጠው ወጥተው ነብዩ ሰለላሁ ዐለይሂ ወሰለም ኢምዳእ ያደረጉትን ነገር ሱሐቦቹ ኢምዳእ ያደረጉት ይሄ ነው የሚፈጸመው ተፈጻሚ የሚሆነው ይሄ ነው ያሉትን ነገር በራሳቸው ራእይ ገልብጠው አይ 3 ጊዜያት ሲፈታት ነው እንጂ በአንድ ቃል 3 ከፈታት አይሆንም እንደ 3 አይቆጠርም ያሉ ሰዎች ንግግራቸው ባጢል ነው፣ ወድቅ ነው። የሱሐቦቹ ንግግርም የሰይዱና ዑመር ንግግርም የሌሎችንም አልተረዱትም፣ በአግባቡ አልተረዱትም። በዚህ ጉዳይ ላይ ኢጅማዕ አለ፣ የዑለማ የጋራ ስምምነት አለ። አንዲት ሴት በ3 ተከታታይ ፍቺም ይሁን ወይም በአንድ ቃል 3ቱንም በሚያጠቃልል ፍቺ ከተፈታች 3ቱም ይታሰባል። በአንድ ቃል ማለት ለምሳሌ ሚስቱን እንዲህ ቢላት አንቺ በ3 ፍቺ ነሽ ቢላት ወይም በ3 ፈትቼሻለሁ ቢላት አበቃ ጨረሰው ማለት ነው። ይሄ ሰውየው የራሱ የነበረ እድል ነበር፣ ሙሉ ለሙሉ ተጠቅሞበታልና እንዲህ አይነቱ ኺላፍ አለው የሚባል ነገር አይደለም፣ ኢጅማዕ ያለበት ጉዳይ ነው። ሻዞቹ አፈንጋጭና ከዚህ ፈትዋ ውጪ የሆኑ ሰዎች لا يعتبر كلامهم ንግግራቸው ወሃነሳ ባዶ ሸርዕ ላይ ቦታ የለው ሚዛን አይደፋምና እንዲህ አይነቱ ንግግር በፍጹም ኢልቲፋት ማድረግ የለብንም። አሁን ዛሬ ብዙ ሰዎች የሚዋደዱ ባልና ሚስቶች ሆነው ሲፋቱ እሱ በ3 አንዴ ከጨረሰው በኋላ ከዚያ በሐስ ማድረግ ይጀምራሉ። እስኪ እንደው ቀውል ካለ እሺ ፍቺ ነች ተብሏል፣ ግን ሌላ ቀውል የለም ወቂላ የሚባል የለም ወያሉ ይፈላልጓሉ። بعض أدعياء المشيخة شيخنا የሚሉ أدعياء المشيخة አሉ። እነዚህ በገንዘብ በምን የሚታለሉ እያወቁት ፈትዋው ባጢል እንደሆነ እያወቁት ግን እኮ ኢብኑ ተይሚያ እኮ እንደዚህ ብሎ ነበር ወይም እኮ እንደዚህ ተብሎ ነበር እያሉ ይህንን ፈትዋ ሸጉጥ የሚያደርጉ አሉ። ወልዒያዙ ቢላህ ባጢል የሆነው እንደዛ ካረክልኝማ ብለው ደስ ብሏቸው ነገር ይሰጧቸዋል፣ ይሁን ነገር ያደርጉላቸዋል። ለዱንያ ጥቅም ብለው እነዛን ሰዎች ሐራም ላይና ዚና ላይ የሚጥሉ ማለት ነው። ኢብኑ አባስ ረዲየላሁ ዐንሁማ አንድ ሰው ሚስቴን በዚህ አይነት ቁጥር ፈትቻታለሁ ብሎ አላቸው። አንዳንዴ ሰው በ100 ፈትቻታለሁ ይላል፣ አንቺን በ100 ፈትቼሻለሁ ይላታል አንዳንዱ። እና በ3 ፍቺ ይሆናለች ሌላ ውድቅ ሆኗል አሉት። ያንተ ሌላው ንግግር ለغው ነው ማለት ነው ብሎ ማይረባ ባዶ ንግግር ነው። በ3ቱ አብቅቶላታል አሉት። አንዳንዱ በ7 ይላል፣ አንዳንዱ በ10 ፈትቼሻለሁ ይላል። እና 3ቱ ይታሰባል። ከ3ቱ የጨመረው በ10 ካለ 7 የጨመረው ነገር ባዶ ነው፣ ዋጋ የለው ነገር ነው። 3ቱ ግን ታስበዋል አሉት። በእንዲህ አይነት ሁኔታ እንኳን 3ቱ ተወስዶ ታስበዋል። እና ይሄ ኢጅማዕ ስለሆነ ሰዎች እንዳይታለሉ